ጤና ይስጥልን ተመልካቾቻችን እንደምን ቆያችሁ? ለዛሬ ያሰባሰብናቸውን በአራቱም አቅጣጫ የተፈጸሙትን የፋኖ ትንተናዎችንና ሌሎች አስደሳች የፋኖ የድል ዜናዎችን በዚህ አጭር ደቂቃ ልናሰማችሁ ተዘጋጅተን ቀርበናል። ቪዲዮውን ላይክ በማድረግና ኮሜንት ላይ ድል ለፋኖ በማለት እንዲሁም ለሌሎች እንዲደርስ ሼር በማድረግ ጀምሩት። ምክንያቱም ለአማራ ፋኖ ይገባዋልና። ከአጫጭር መረጃዎችን ጀምር። የምኒልክ እዝ አሃዶች አንድ ሻለቃ የጠላት ኃይል የተደመሰሰበትና በርካታ የእግረኛ ሰራዊት እንዲሁም ሞርተር የቡድንና በርካታ የነፍስ ወከፍ መሳሪያ የተማረከበትን ድል ተጎናጸፉ። ዝርዝር አለን፣ ተከታተሉ። የአምባሰል ተራሮች ዛሬም እንደ ትላንቱ የብልጽግናው አገዛዝ ዙፋን አስጠባቂ ሰራዊት መቀበሪያ ሆኖ ቀጥሏል። ዝርዝር አለን፣ ተከታተሉ። ለልዩ ተልእኮ አገዛዙን የተቀላቀሉ ሁለት የፋኖ አባላት ከ10 በላይ ሚሊሻ በመደምሰስና ቁጥሩ በውል ያልታወቀ በማቁሰል ግዳጃቸውን በተሳካ ሁኔታ ፈጽመው ወደ አሃዳቸው ተቀላቀሉ። ዝርዝር አለን፣ ተከታተሉ። የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ደግሞ አክሱም ቅድስት ከተማ ብሎ መሰየሙንና ይህንንም ያሳዩ ሕጎችን እየወጣ መሆኑንም አስታውቋል። ዝርዝር አለን፣ ተከታተሉ። በጋዜጠኛ ጋሼ ንጉሴ ፈረደ ላይ ተጥሎ የነበረው የሥራ እገዳ ሙሉ በሙሉ ተነሳ። ዝርዝር አለን፣ ተከታተሉ። የአምባሰል ተራሮች ዛሬም እንደ ትላንቱ የብልጽግናው አገዛዝ ዙፋን አስጠባቂ ሰራዊት መቀበሪያ ሆኖ ቀጥሏል። ጀብደኛው ምኒልክ እዝ ከ2 ቀናትን በላይ በፈጀ አውደ ውጊያ በርካታ የጠላት ኃይል ተደመሰሰ። የምኒልክ እዝ አሃድ የሆኑት 104ኛና 101ኛ ኮር በአገዛዙ ቁጥረኛ ሰራዊት ላይ በቅንጅት በአምባሰል ሰንሰለታማ ተራሮች እጅን ከአፍ የሚያስጭን ገድል ፈጽመዋል። ግንቦት 1 2018 ዓ.ም ጀምረው አውደ ውጊያ የ101ኛ ኮር 35ኛ ክፍለ ጦር 104ኛ ኮር 24ኛና 23ኛ ክፍለ ጦር የጠላትን ኃይል ሙት ቁስለኛና ምንኮ በምርኮ አድርገውታል። በውጊያው የጠላት የ104ኛ ኮር 36ኛ ክፍለ ጦር 5ኛ ሬጂመንት 3ኛና 4ኛ ሻምበል እንዲሁም የክፍለ ጦሩ አቃኝ ሙሉ በሙሉ ተደምስሷል። በዚህ ታሪካዊ ተጋድሎ በርካታ የቡድን መሳሪያዎች ሞርታርን ጨምሮ ተማርከዋል። ከተማረኩት መሳሪያዎች መካከል አንድ ሞርታር 82 ከነተጥፋሹ፣ 4 ብሬን፣ 2 ስናይፐር፣ ከ80 በላይ ነፍስ ወከፍ ክላሽንኮቭ፣ 5000 የክላሽ ተጥፋሽ፣ 2500 የዲሽቃ ተጥፋሽ እንዲሁም አንድ መኪና ሙሉ የጠላትን ሬሽን ገቢ ማድረግ ተችሏል። ለልዩ ተልእኮ አገዛዙን የተቀላቀሉ ሁለት የፋኖ አባላት ከ10 በላይ ሚሊሻ በመደምሰስና ቁጥሩ በውል ያልታወቀ በማቅሶስ ግዳጃቸውን በተሳካ ሁኔታ ፈጽመው ወደ አሃዳቸው ተቀላቀሉ። ምኒልክ እዝ ከ101ኛ ኮር 35ኛ ክፍለ ጦር 2 አርበኞችን ለልዩ ተልእኮ እጅ እንዲሰጡ ካደረግናቸው በኋላ መርሳ ከተማ ላይ በደርዘን የሚቆጠር የሚሊሻ ስብስብ ሙትና ቁስለኛ አድርገው ያለ ምንም መስዋዕትነት ወደ አሃዳቸው ተቀላቀሉ። የአገዛዙን ዙፋን ጠባቂ ሰራዊት መንገድ እየመሩ ህዝባቸውን የሚያስጨፈጭፉ ባንዳ የሚሊሻ ስብስብን በሰሜን ወሎ ሀብሩ ወረዳ መርሳ ከተማ አርበኛ ሐሰን በንቲና አርበኛ ሁሴን ኢማም የተባሉ አርበኞችን ከ35ኛ ክፍለ ጦር ለልዩ ተልእኮ እጅ ከሰጡ በኋላ ሚሊሻዎች ከተሰበሰቡበት በእጅ ቦምብ F1 በመጠቀም ከ10 በላይ ሚሊሻዎችን ሞት በማድረግና ቁጥራቸውን በውል ያልታወቀ ቁስለኛ በማድረግ ተልእኳቸውን ፈጽመው ግንቦት 2018 ዓ.ም ወደ እናት ክፍለ ጦራቸው ተመልሰው የክብር አቀባበል ተደርጎላቸዋል። የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ደግሞ አክሱም ቅድስት ከተማ ብሎ መሰየሙንና ይህንን የሚያሳዩ ሕጎችን እየወጣ መሆኑንም አስታውቋል። የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ባደረገው ጉባኤ የጥንታቱ አክሱም መጠሪያ ቅድስትን አክሱም ጽዮን ከተማ እንዲሆን መወሰኑንም አስታውቋል። ቤተክርስቲያኗ ይህንን ውሳኔ ተከትሎ በከተማዋ እንደ መጠጥና ጫት ሽያጭ ያሉ ተግባራት ላይ ክልክል እንዲዳል እንደምትፈልግ እንዲሁም የቅድስና ምልክት እንድታሳይ የሚያደርጉ ሕጎችን እየወጣች መሆኑን ገልጻለች ነው የተባለ። ውሳኔው ከሰሞኑ ይፋ ከተደረገበት ሚያዝያ 28 ቀን 2008 ከምሳ አንስቶ ከተማዋ በአጠቃላይ ቅድስት ተብላ እንደምትጠራ የትግራይ ኦርቶዶክስ ተዋሕዶ ቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ አረጋዊ ለቢሲሲ አረጋግጧል። አክሱም ከዚህ ቀደም ያላት ክብር እንዳለ ሆኖ በጠቅላላው ቅድስት ልትባል የሚያስችል ጥናት ከውሳኔ እንደተላለፈ ተገልጿል። አክሱም ከተማ ቅድስት ከተማ በሚል በተለምዶ ትጠራ እንደነበር ጠቅሰው የአሁኑ ውሳኔ መጠሪያው ህጋዊ እንደሚያደርጉ አስረድተዋል። አክሱም ህገ ልቦና፣ ህገ ወሪት፣ ህገ ወንጌል ልጠብቃ እየኖረች የረጅም ዓመት የክርስትና ደሴት ስለሆነች ቅድስት መሆኗን ብፁዕ አቡነ አረጋዊ አስረድተዋል። ብዙ መንበረ ታቦተ ጽዮናት፣ መንበረ ጽላት፣ መንበረ ሳምራ፣ መንበረ ብዙ ቅዱሳን ስለሆነች ያላት ክብር እንዳለ ሆኖ ካሁን በኋላ ደግሞ ከተማዋን ጠቅላላ ቅድስት የሚያስብላት ተጠርቶ ያለው ግባት ቀርቧል በማለት አብራርተዋል። ከተማዋ በዚህ ዘመን ያላትን ቅድስና ቀጣዩ ትውልድ ይዞ እንዲሄድ በሚል አጠቃላይ ከተማዋ ቅድስት ተብላ እንድትጠራ የትግራይ ኦርቶዶክስ
ቅዱስ ሲኖዶስ መወሰኑን አክለዋል። የትግራይ ጦርነትን ተከትሎ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለይ አባቷት የተመሰረተው የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ዋና ጸሐፊ ብፁዕ አቡነ አረጋዊ ተናግረዋል። እንደተባለው ከሆነ አክሱም በአጠቃላይ ቅድስት እንድትባል በመወሰኑ ምክንያት መጠጥና ጫትን የመሳሰሉት ለሙሉ ክልከላ ለመጣል ከሚመለከታቸው አካላት ጋር ንግግር እያደረጉ ናቸው። ሆቴሎችም ስርዓት የሚወጣበት ጊዜ እየወጣ ነው። ቅድስት ከተባለች የቅድስና ስራ ሊሰራ ይገባል። ጠቅላላ ከተማዋ ቅድስና ምልክት እንድታሳይ የሚያደርጉ ህጎችን እያወጣችን ብለዋል። የከተማዋ የጥንታዊ ታሪክ ማንነቷን ክብሯን ዓለም እንዲያውቁ ማድረግም ዓላማችን ነው ሲሉ አስረድተዋል። የአማራ ፋኖ ብሔራዊ ኃይል አፋብን የምዕራብ አማራ ቀጠና ቴዎድሮስ እዝ በጋዜጠኛ ጋሻው ንጉሴ ፈረደ ላይ ጥሎት የነበረውን የሥራ እገዳ ሙሉ በሙሉ ማንሳቱን አስታወቀ። እዙ ጥቅምት 30 ቀን 2018 ዓመት ለጋዜጠኛ ጋሻው ንጉሴ በላከው ይፋዊ ደብዳቤ እንዳመለከተው ቀደም ሲል በአፋብን የህዝብ ግንኙነት መምሪያ በጋዜጠኛው ላይ ተጥሎ የነበረው የሥራ እገዳ ሙሉ በሙሉ እንዲነሳ ተወስኗል። ጋዜጠኛ ጋሻው ንጉሴ ፈረደ የቀድሞ የፋኖ አባል መሆኑን የሚታወቅ ሲሆን እገዳው የተነሳው እዙ ባደረገው ግምገማ መሆኑን ተጠቁሟል። ደብዳቤው የተፈረመው በቴዎድሮስ እዝ የህዝብ ግንኙነት መምሪያ ኃላፊ በማርሻት ፀሐው አማካኝነት ነው። የምኒልክ እዝ አሃዶች አንድ ሻለቃ የጠላት ኃይል የተደመሰሰበትና በርካታ እግረኛ ሰራዊት እንዲሁም ሞርተር የቡድንና በርካታ የነፍስ ወከፍ መሳሪያ የተማረከበትን ድል ተጎናጸፉ። ምኒልክ እዝ 104ኛ ኮርና 101ኛ ኮር በቅንጅት የሥርዓቱን ወንበር ጠባቂ ሰራዊት በደቡብ ወሎ ዞን አምባሰል ወረዳ በ11ኛ ቀበሌ ልዩ ቦታው ዳቃና ድብል በተባለ ስፍራ የጠላትን አንድ ሻለቃ ኃይል ሙሉ ለሙሉ በመደምሰስ ታላቅ ድል ተቀዳጅተዋል። የአገዛዙን ዙፋን ጠባቂ ሰራዊት በደቡብ ወሎ ዞን አምባሰል ወረዳ ልዩ ቦታው ዳቃና ድብል እየተባለ በሚጠራ ስፍራ ዛሬ ግንቦት 1 2018 ዓ.ም ከ101ኛ ኮር 35ኛ ክፍለ ጦርና ከ104ኛ ኮር 24ኛ ክፍለ ጦርና 23ኛ ክፍለ ጦር የጠላትን ሰራዊት በማክሱል በመደምሰስና የቡድንና ነፍስ ወከፍ መሳሪያዎችን በመማረክ ታላቅ ድል ተጎናጽፈዋል። በዚህ አውደ ውጊያ ከተማረኩት የቡድን መሳሪያዎች መካከል አንድ ሞርተር ከነተተኳሹ፣ 2 ብሬንና 1 ስናይፐር እንዲሁም 1 መኪና ሙሉ የጠላትን ሬሽን የተማረከ ሲሆን ቁጥሩ በውል ያልታወቀ ክላሽንኮቭ ገቢ ማድረግ ተችሏል።